ተመስገን ነው። አንቺን ያኖርልኝ። ምን አረጉበት በዛ ብር? እስኪ ቁጭ ብለው ያወሩኝ። ዛሬ ሰው ነውት የሚቀመጡ ለሰው ነው የመጣው። እሺ እናት አለ እንኳን ይልኝ እናት አለ አንቺን ያኖርልኝ። ያችንን ባበር የሰጠሽኝንማ እሺ እንጀራ የለ ጨው የለ ሽሮ የለ ገዙባት ዝም ብዬ ተቀምጬ ሳልሰጥት ተመስገን እናት አለ ያቆይሽ። መቁጠር እንድች ያልኩት እየቆጠር ያቆያቸው የከርሞ ሰው ይበልልኝ። በሰማይ መንገዱን አይንሳብኝ። አሜን። እስኪ ኋላ እንዲያሰልምባ 4 ኪሎ በርበሬን ሽምት እሰይ 4 ኪሎ ጓጅን ሽምት እሰይ ለዚያች ቅመሟን ለሽሮቱም ቅመሟን በርበሬን ጭን ትቁስ ተካረቁት እሰይ የኔነት እንትኔን ደግሞ እህሌን ደግሞ ከሱ ኮዚኒነት እንትኔን ማሽሌን ሽምት ደግሞ እንትኔን ዳጉሴን ሽምት አረኩ ተካረጉልኝ አስፈጭቼ ዛሬ ተልቤ ብልት። አሁን ደግሞ እኔ ይዤልዎት መጥቻለሁ። አምጥሽል እህል አምጥቼልዎታለሁ። ልብስም አምጥቼልዎታለሁ። የከርሞ ሰው ይበል ይልበሱና እነማን እንደገዙልዎት ነግረውታለሁ። ይመርቋቸዋል። እሺ ቆይልኝ። የከርሞ ሰው ይበልልኝ። አስከባላችሁ አሳፊ ፍራሽ አርግልኝ። ምኑን ነው ፍራሽ ነው አምጥሽልኝ? አረ እንዴት ላርግሽ? ምን ያረጉኛል? እንደው እንዴት አርገሽ ሳብሽ? ምን እኔ አይደለሁም የገዛውልዎት። የገዙልዎት ነግረውታለሁ። ይኸው የኔ እናት ፍራሹ ያው እሰይ ደግልኝ እናት አለ። እኔ አልገዛሁትም። የገዙትን ልነግረውት ነው። በመሬት ከፍ እያረገ ያቆየልኝ። የገዙትን ልነግረውት ነው የኔ እናት። ይሄ ደግሞ ዘይት ነው። ያቆየልኝ እናት አለ። ሞት ከፍ ያርግልኝ። በርበሬና ሽሮ ገዝቻለሁ ብሎኛል። ዘይቱን የጎደለ 5 ሊትር ዘይት በርበሬ ጨን ድቁስ እህዴን ፍጭት ያችነ ነው ፋብዬ እሰይ በእናንተ ላይ ፋብዬ ዋል እሰይ እናት አለ። ሞት ስራ ከፍ ያርግልኝ እናት። አሜን። አው እንደዚህ አርጋችሁ እንዳመጣችሁልኝ እንደሰጣችሁ ከሰማይ ቤት ነው ወዲህ ተብላችሁ ሀነ ይስሐቅ ሀነ አብርሃም ሀነ መቤት ያጠገብ እንዲያርጎ ያኖረኝ። አሜን። በሩ መርቁኝ ሙላችሁ ያቆይልኝ ሙላችሁ ከፍ ያርግልኝ። አሜን። አጎበዝ በላይ አቆንጆ በላይ ያውልልኝ። አሜን አሜን። ማማ የመለኩሴ ልብስ ገዝቼልዎታለሁ። እሰይ ያቆይልኝ። እሱን ደግሞ ልጆች ያመጡልዎታል። ከፍ ያርግልኝ። ያኛው የቤተ ክርስቲያን መሳሚያ እሱ ቤት ለቤት ሲሆኑ እንዳይበርዶት የማግ ልብስ ብዬ ነው። ማግ ስለሆነ አይበርዶት። እናቴ ይሄ ደግሞ አንሶላ ነው። ፍራሹን የሚያነጥፉት አታሽ ምን ይነጣ ሌትም ለብሰው አላሉኝም። ይሄው እንዳይበርዶት ሌት የሚለብሱት ያቆይልኝ። ወፍራሙን ነው የመረኩልዎት። የዘመድ አውራ ያርግልኝ። ምን አርጌ የገዙልዎትን ልነግረዎት ነው። በሄዳችሁበት በመጣችሁበት እሾሃየው ጋብኝ ባታይም ታብኝ ለማማ የመለኩሴ ልብስ ገዝቼላቸዋለሁ። እንዳጋጣሚ ሆኖ ሲጭኑ ባህያ ረስተዋት ነው ዘዋት ይመጣሉ ልጆች ነው። ባህያ ሲጫን ነው የረሷት ልብስዎትን የመለኩሴዋን። እናቴ ምርኩዝ ናት መቋማ። ያቆይልኝ ያቆይልኝ። የኛው ዳጉሳ ነው የመጣ ያቆይልኝ እናት። አሜን አሜን። አረ ያቆያችሁ አሜን። ቆይ እነማን እንደሚመርቁ ልነግረዎት ነው። እሺ እኔ ሙላውን ነው የምመረቀው እኮ እናታችን ያሉ እነማን እንደሆኑ ነግረውታለሁ። እሺ ላውና መማር ማማ የሚለፋው ሁላ ይሄ ሁለቱ 50 100 ኪሎ ዳጉሳ፣ ይሄኛው 50 ኪሎ በቆሎ። እኔ እናት አቤት ይኸው ልብስ የመለኩሴ ልብስም አለ እየመጣ ነው። ልክ ያለው ልጅ ፍራሽ፣ ብርድ ልብስ፣ አንሶላ፣ እህል 150 ኪሎ ዘይት አርገ የገዙለው ሰዎች እነማን መሰሎት? የኔ እናት ቆይ ልንገርዎት። 10,000 ወለተ ህይወት ለእናቴ ልብስ ግዥላቸው ብላ ልካል የላከችልዎት። ማን? ወለተ ህይወት ህይወት ይሁት ወለተ ይሁት ያቆይልኝ። አሜን። 7,000 ብር አንድ ወንድም እናቴ ይመርቁኝ፣ ስሜ አያስፈልግም እግዚአብሔር ያውቀዋል፣ ለእናቴ ልብስ ገዝተሻል ብሺ ብሎ ያቆይልኝ። 20,000 ብር ከላስ ቬጋስ የማርያም ማህበርተኞች እናታችን ይመርቁኝ
አንቺ እመርቃለሁ። ያቆየልኝ እኛም ልጅ ነን ብለዋል። ያቆየልኝ። አሜን። 10,000 ብር ደግሞ ወለተ ኪዳን የምትባል እህት እናቴ ስለ ማርያም እኔም ያለኝ ልስጥ ልጅዎት ነኝ ብላለች። እሺ ትስጠኝ፣ እሱ ይስጣት። አሜን። እናታ በሰማይ ቤት ይታደጋቸው። አሜን። እነዚህን የነገርሽኝ እንኳን በሰማይ ቤት ይታደጋቸው። 5,000 ብር ወልደ ትንሳኤ እና ባለቤቱ እናታችን ይመርቁ። ያቆየልኝ ያቆየልኝ እናታ። አሜን አሜን። የኔ እናት አቤት። ይሄን ሁሉ ገዝቼ የተረፈ ብር አለ። ያቆየልኝ። ይሄ 20,000 ነው። ይሄ 20,000 ብር ነው። ያቆየልኝ። ምን አርግልዎት? እነሱ ነው የሚመርቁ። ይሄ ደግሞ 5,000 ነው። ጠቅላላ 25,000 የተረፈ ብር ነው የኔ እናት። ያቆያቸው። አሜን። የከርሞ ሰው ይበላቸው። አሜን። በሰማይ በምድር በሰፊው ይስጥልኝ። አሜን። ያቆየልኝ። የወለዱት ይደግ፣ የገዙት ይርባ፣ ከፍ ያርግልኝ። አሜን። እመቤቴ አት እንድቻርጋችሁ እንዳኳራችሁ እንደሰጣችሁ አው እንድችላ ወዲህ ከጌታ ሄደቻ ብላ በሰማይ ላይ ሞትና ከረም አይቀርም። የተሞተ ጊዜ አዚያቻ ገነቷ ዛሬ በምድር ዓለም ሸክፋ ከጎና እሾህ እንዳይወጋቸው እንቅፋት እንዳይመታቸው ሸክፋ ከጎና ታቋየልኝ። አሜን። አመስጣት አይለይብኝ። አሜን። ሀብቱን ይስጥልኝ። አሜን። ከፍ ያርግልኝ። አሜን። የተወለዱ ይደግ፣ አሜን። የተገዛው ይርባል። አሜን። እናት ቅድም ልብሰዎት ቀርቶብኝ ነው ሾልኮ አላልከውትም ብለሽኛል። ማማ ስላልተባረከ ብለው ቀሚሱን አውልቀውት ነው በላይ ነው ቅድም የለበሱት። እሺ ያቆየልኝ። ሲመልክ ሲቆብ ነው ስላልተባረከ ሁለተኛ አላስለበሳቸውም። አዎ ስላልተባረከ አይለበስም። ያቆየልኝ። ከዚህ በኋላ እሷን እንዳይለብሱሽ እናቴ። አለብስ